እንዳይሰማችሁ ለምን ነገ ይቅርታ ጠይቃለሁ። ሁላችንም ሰደብሽን ቤታዬ ካላችሁ ማለት ነው ስለማቆን የሶሻል ሚዲያ ባህሪውን ጭንቅላታችሁን ቅቅል አድርጌ ነው የበላሁትኝ። አዎ ማንም ሲሰድባችሁ ተነስቶ ይቅርታ ስላችሁ ተቀበለ እንኳን ቤታን አይደለም። በቃ ጠጥ ይኸው እየጠጣው መጠጥ ነው ላለው ከዛው ለጠጥ ሳከሬ ነው። እናንተ ደንቆሮች መቼም አይገባችሁ። ሰውን ሁሉ የሄደውን የመጣውን ከሷ የተሻለ ሰውነት ካለ ካማረበት ምን ካለ እንዳለ ሰርጀሪ አርጋ ጨረሰች። አሁን ማርታ ታማ ነው እግዚአብሔር ያሳያችሁ። ሰውን ጡቷን ተሰርታ ሰርጀሪ እንዲያርጋ ብላን ብራ ሴትዮዋ ምንም ባላየችው አንድ ለዚህ እኮ ነው የምታስጠሉኝ። ጥያቄ አሁን ቤታን እኔ በኔ ብትን ምን ችግር የለውም። ለምን በሊያሹ መስክራልኛለች። የሌሎቹን ነው የምላችሁ የአርቲስቶች መናገር የማይችሉት ሰዎች እኔ መስክራልኛለች። በቃ ሊያ በነበረኝ ሰዓት ሊያ እየወድሻለሁ ሊያ በነበረኝ ሰዓት ስለ ጸጉሬ፣ ስለ ጨዋታዬ፣ ስለ መልኬ፣ ስለ ቁመናዬ፣ ስለ ሰውነቴ፣ ስለ ቂጤ፣ ስለ ዳቦዬ ብቻ ያልመሰከረችው እሱም ያው ሴት ናት በምን ታይዋለች እንጂ ሁሉም መስክራለች። ከጭንቅላት ራስ ጸጉሬ እስከ እግር ጣት ድረስ መስክራልኛለች። እኔ ሊያን ወዳታለሁ፣ አሁንም ወዳታለሁ፣ ወደፊትም ወዳታለሁ። ሊያን አሁን የተነሳችብኝ ፊንገር ናት። ፊንገር ስለሆነች በቃ እሷን ነው የምቀየመው፣ እሷን ነው ወግም የሚይዘው እንጂ ሊያ ምን አረገችኝ? የኔ ሽቅርቅር የኔ መልካም ምን አረገች ሊያ? ቤታ ሰውነቷ ሲያምር ወንዱ አይደለም ሴቱ አፉን ይከፍታል ብላ እኮ ተመስክሮልኛል። ዛሬ መታ ከአንገቷ በላይ ያሳየ ተሰራይ ብትል ምን ደንቀኛል? ማርታ ወይ ተምን ራሱ መቤቴ ልጅቷ ምንም ሳታርገው ቆይ ጫውታለሁ። ተረጋጉ ትንሽ ላውራ። የት ሄድብኛል ጌሙ? ቤቱን ባርኩ። እስከዛ ቤቱን ባርኩልኝ። ፍራግመንቴ ትናንትና አንዱን አሳጣችሁኝ። አሉባልታ እየቀባጠሩ ቤቱን ባርኩ። የማትባርኩ ከሆነ አላወራም። አዎ ለምን አወራለሁ? ለምን አወራ? ባለፈው እናንተ ከፍላችሁ ታያላችሁ ብዬ ስንት ፓውንድ እንደጨመርኩ ያንን ፍሩት በቂጥ ማፌ ስከትስ ባርኩ ቤቱን። ቴንክ ዩ ለቀም እያረጋችሁ እየባረካችሁ እየሰጣችሁ ሞቅ ደመቅ እያረጋ ወይ መንሱር የኔ ማለት ይቅርታ መንሱር ላይክ መንሱር ሰላም ጤና ይስጥልኝ በረከቱ ይድረስብህ። ሰላም ደግሞ ማልወደውን የተቀባይ ይሁን እንዴ እናቶ መንሱር ሰላም ዌልካም። አንተ ነው ወይንስ ማን የቅጥቀጣ ላይ ጊፍት የሰጠኝ? ተመችቶ እንዳይሆን ባለሀብት እኮ ይመቸዋል እኮ ዶፌክ አካውንት ነው እንዳትሉኝ። ባለሀብት ይመቸዋል ጋይስ። አያችሁ እንዲህ ነው የሚለው ባለሀብት ትኝቲና አላ እንዲህ ነው የሚለው። ዋው እየሳቀጣል። ይሄ ነው ባለሀብት። ሁሌ ምናችሁን ቤቴን ባርከው ይሄ መድኃኒዓለም ሌሎችንም ባለሀብት እልፍ ሲሉ ጎብኛቸው እልፍ ሲሉ ወይ ቤታይ እንዳላልፋት ይበሉ። አሜን 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 አሜን። እንዴ እረሱ ነው ተጠራጠርኩ። አይ እንዴ ይላል እንዴ ሐሳቤን ሊያስቀይር ነው፣ አጀንዳዬን ሊያስቀይር ነው። ኖ አጀንዳዬን ሊያስቀይር ወደ አጀንዳዬ ይመለሳለሁ። ቤቱን እየባረካቸው አጀንዳዬን እና የኔ ጎርጓሪውን ተዋት፣ እሷን ተዋት። ደጋፊው የምትሉ ሰዎች እስኪ ማስረጃ ጠይቁ። ሁል ጊዜ ሰው ሲታማ ወይ ደግሞ ሰው ስም ሲጠፋ እስኪ መረጃ አምጡ፣ ልመዱ። እስኪ መረጃ አሁን ማርታ ጎይቶም እግዚአብሔርን አንጀቴን ነው የበላችኝ። ክርስቶስን በእውነት ላይክ ታምሜ ነው በቃ ታምሜ ነው አለች። ላይክ ታምሜ ነው ታማ እንግዲህ እንደዛ ነው ሰውነት በቃ በእኛ ዘንድ እኮ ሰውነቱ መጨመር አይችል፣ ሰውነቱ መክሳት አይችል። እሷ እንዳለ ስንት አርቲስት ላይ የዋሸችው እንግዲህ አስቡ ማለት ነው። ስንት ሰው እኮ በህይወቱ ስንት ነገር ያሳልፋል። ሊታመም ይችላል፣ መድኃኒት ሲወስድ መድኃኒቱ ላይ ስማማ ይችላል፣ ብዙ ነገር አለ። ግን እሷን በዛ ስም ያጠፋች ሌሎቹንም እንዲህ ነው እኮ የምታጠፋው። ሌሎቹንም እኮ እስኪ መረጃ ጠይቁ። ቆሽማዳ ቀፈታ። ቴንኪዩ ስራ መጣ። ቴንኪዩ አሁን በቃችሁ። አሉባልታ ስለምትወዱ ነው። ወደ ጨዋታ ይሊድ። እችንማ ቀን ሙሉ ሳወራ አሉልም። እሷ ራሷ እዛ ስለ ኬኬቷ ቤታዬ ዲቦራ የታለች? የዱባይ ጅበላት ውዴ፣ የዱባይ ጅበላት ቤታ አዎ፣ አንዳንዴ እኮ ከባድ ነው ጋይስ። ሰው ሳይጠራ ስሙ እኮ ማርያምን ይሄ እኮ ጤንነት አይደለም። ወደ ጸበሉ ሰዷት ጋይስ። ይሄ እኮ ጤንነት አይደለም ጋይስ። ሰው ስሙ ሳይጠራ ምናምን ነገር እድሜ ልኩን አሽሙርም ለሚያወራ ሰው ጸበል ማርያምን ይሄ በሽታ ነው። ወደ ጸበሉ ሰዷት ፕሊዝ። እንዲህ ነው እንጂ እናቴ ማን ወግሙ እናቴ ስም እየጠራ ይጣላል።
መቻብድኩኝ ቤት አሁንማ እናቴ እኮ ተነቃቃን ይገባልሻል። ተነቃቃን እኮ አሁን እኔ ማንም እንኩሮ መጣያ ሆንኩኝ እኮ እንዴ። እኔ ሳለቃቸው ትንክስ ያደርጓቸዋል። ከዛ ለነሱ ፓንት ማስገዣ እኔ ነኝ ማስገዛው። አዎ ተነቃቃን እኮ አሁንማ። ድሮማ እናቴ ሽንፈት ይመስለኝ ነበር፣ አለመመለስ ሽንፈት ይመስለኝ ነበር፣ አለመናገር ሽንፈት ይመስለኝ ነበር። ዝምታ ማለት በቃ እንደተሸነፍኩኝ ያ ሰው እንደበለጠኝ አድርጌ ያስብ ነበር። አይደለም አሁን ይሄ ነው ማሸነፍ ማለት። ልክ ሰዎች እግዚአብሔር ምስክሬ ነው አየኋቸው እኮ ሲስተማቸውን እንዴ። ፓንቷ ሲሰፋት ስለኔ አጀንዳ ታነሳለች። ከዛ ፓንቷ እስኪጠባላ ድረስ ከኔ ጋር ትቀጣቀጣለች። የሆነ ነገር ለመሸጥ ስትፈልግ ቤታ ትጠራለች። ለእሷኔ አጀንዳ ማንም ያላየላትን እኔ መጣና እዚህ ሳፌን ስከፍት ሰው ያይላታል። ተረዳችሁኝ? የሆነ ነገር ድግስ ሲኖርባቸው ቤታ ትጠራለች። እኔ መልስ ስመልስ እነሱ በድግሱ ላይ ሲያሽቃብጡ ይታየ። ምን ዕዳ መጣብኝ? ራሳችሁን አሳጣችኋለሁ። መርዝነታችሁን አስተፋችኋለሁ በዝምታ። መርዝነታችሁ ራሳችሁ ይወጣል። ለነገሩ ህዝቡ አውቋችኋል መርዝነታችሁን። አዎ እኔ ሳልመልስ በዝምታ የእናንተ መርዝነትን ነው ማሳየው። እንደዛ ነው ማረገው። ጨርሻለሁ። ስለ ጆሲ ጅበት ጆሲ ኧረ እኔ አታነ ወይ ጉዴው ኮመንታተር ስለ ጆሲ ምን እንደሚሄደው ምንም ሳይናገር እየወቀጣችሁት ነው ያላችሁትኝ። ምን ልበል? ምንም ሳይል ወቀጣ ላይ ነው ያለው ጆሲ ወቀጣ ላይ ነው። አጥንትን አጠንክር፣ ቆዳን አጠንክር። ለአንድ ሳምንት ነው። አይዞክ ቀጥል። በቃ ይሄን ነው የምለው። ምን እለዋለሁ? ምን አውቃለሁኝ? ኮመንት ላይ ሲሰድቡት ነበረ። ማን ነው ጆሲ? ምን አውቄ? ኮመንት ላይ ሲሰድቡት ነበር ውዶቼ። ላኩ ጋይስ ላኩ። ቆይ መጀመሪያ ፍራግመንቴን ወሬው ሊውና ፍራግመንቴን አንዴ ሊው። ቆይ ሊው በጣም ብዙ ከሆነ ወሬ ማውራት ነው። 52000 ጋይስ ጋላክሲ ብትሰጡኝ አሁን 5000 ሰዎች አላችሁ። 52000 ነው ፍራግመንት። ትናንትና አጣውትኝ። አንዳንድ ጋላክሲ ብትሰጡኝ ይጠፋልኛል ካላስቸገርኳቸው። የተጨናንቃችሁ ምናምን ቤታዬ ኧረ እንስጣት ቆይ ምናምን ፓንትሽን አስቀምጠሽ ጡት ማስረሽን ጥላይ ሳይሆን በቃ አለ አይደል? እስኪ ቆይ ብላችሁ በእንደዛ የምታስቡ ሰዎች ካላችሁ በእንደዛ ጋላክሲ ብትሰጡኝ መልካም ነው። ጌም ተጫዋች ከምትሉኝ ትንሽ ላውራ፣ ወሬ ናፍቆኛል። አሁን ካልሰጣችሁኝ ደግሞ በኋላ ትተኛላችሁ። ከዛ ጠዋለሁኝ። አይ ቤታዬ ጌም ተጫዋች ካላችሁ ወሬን ትቼ ልጫወት። በደረቅ ወሬ ምን ይሰራል? ጆሲማ ጋይስ ውይ ይመልስ ምት ነው። ኤኒዌይስ ብዙ ማውራት ብዙ አታውሩ። ማብራሪያ አያስፈልግም ጋይስ። እንዲሆነው በዚህ ወጥቶ እንደዚህ ገብቶ አያስፈልግም። ላይክ እኔ ማብራሪያ ልሰጥ እኔ ቤታይ ነው። ቴንክ ዩ ኦኬ። የጆሲን አውርቼ ከዛ በኋላ ጌሜን እንጫወታለን። ምንም እናንተ ወሬም ባወራ የምትባረኩ ሰዎች አይደላችሁም። የጆሲ ለምን እንዳለ ልንገራችሁ። ጆሲ ምን አለ? ዩቲናን ረጅም ጊዜ ስለቆየች እንምረጣት ብሎ ሲል ከዛ የአዶናይ ደጋፊዎች ደግሞ ጆሲን ማለት ነው እንትን አሉትኝ። ምንድነው ሰደቡት። በአዶናይ ትቀናለ ብሎ እና አሁን እየተቀጠቀጠ ያለበት ጆሲ በዛ ምክንያት ነው። የምትጠይቁኝ ሰዎች ዩቲና ምረጡ ምናምን ብሎ ሲል በአዶናይ አንተ ዮኒ ማለት ነው። ይሄ ተው ደግሞ የሆነ ፓስተር ቆለጤ እቴትዬ የሚለውን ስም ትችዋለሁ። ለምን ብዙዎቹ የሚወዱኝ እናታቸውን እቴትዬ ይላሉ። እኔ እዚህ ሲመጡ እማ እቴቴ ላለው ጊፍት ለሚሰጡኝ ሰዎች። ስለዚህ እቴቴ ቀርቶ ፓስተር ቆለጥዬ ብየዋለሁ። ፓስተር ቆለጥዬ አይ ነው ላይክ ስላንተ ማውራት አልፈልግም፣ ግን አይ ነው ይሰማል። የሆነ ይሰማል አውቃለሁ። የሆነ ስሜት አለ። ምንድነው 13 ዓመት ሶሻል ሚዲያ ላይ ቆይተ ምናምን በዚህ ሁኔታ ረክሰክ መዘጋቱ ያንተ ህይወት ያሳዝናል።
ለዛ ነው በአዶናይ ዛሬ ጭርጭር ብለህ ተቃጥለክ ስታወራ እንደ የሆነ እኮ አስተያየት እኮ የሚሰጥ አስተያየት አለ። በቃ እኔ አሁን ለምሳሌ የምመርጠው ከልጌ ነው ትላላችሁ፣ የምመርጠው ያንን ነው ትላላችሁ። ያ የአባቴ እናት ነው። ምንም ነገር የሚያናድድም ነገር የለም። እኔ ጃኒ መምረጥ ከፈለኩ መርጣለሁ፣ ናሁም መምረጥ ከፈለኩ መርጣለሁ ምናምን በቃ በላይቭ ስትሪም በማድረግ የምመርጠውን ሰው መርጣለሁ። ሌላውም እንደዛ ይመርጣል። አለቀ። ያንተ ግን ይሄ ግብ ያለ ለምን ህይወቴ አልተቃናም፣ ለምን ተበለጥኩ ነው የሚመስለው። ጌታ ምስክሬ ነው። ይሁን ዛሬ ስታወራ ራሱ ማለት ነው ከአይን ደም ይንጠባጠብ ነበር። ሰዎች አላዩትም፣ እኔ አይቼዋለሁ። ለአንዳንድ ሰዎች አይገለጥላቸውም፣ ለእኔ ተገልጦልኛል። ከአይን ደም ጠብ እያለ ነው የምታወራው። ለምን 13 ዓመት ሙሉ ሶሻል ሚዲያ ላይ ተዘብዝፈ ተቀምጠቅ እንዲህ አይነት ግርማ ሞገስ እንዲህ አይነት ወዳጅ አይተ ስለማታቅ በቃ በአንዴው ካንተ በልጦ የመጣ ሰው ካለ እየቆቃ ማስቀመጥ ነው የምትፈልገው። መድኃኒዓለም ዛሬ አየሁት ማለት በቃ እየቆቃ ከመጀመሪያውም ጀምሮ ሰው እኮ ይተራረባል ምናምን። አንዴ ተተርባላችሁ። አንዴ አዶናይን በዛ በእንትኑ በቃ ሙድ ይዣለሁ ያልፋል። እድሜ ልክን እየመጣ ቀን ከሌሊት ስለ አንድ ሰው ነው የምታወራው። የሆነ ካንተ የተሻለ ሰው ካየ ፓስተር ቆሎጦ ተረጋጋ፣ በቃ ጊዜ አልፏል። በቃክ። የወጣቶች ነው አሁን ጊዜው። ወጣቶቹ ይፈምሱ፣ ወጣቶቹ ይወደዱ፣ ወጣቶቹ ይታወቁ። ህዝብ ከፈለጋቸው፣ ህዝብ ከወደዳቸው አንተ ምን አባህ ገባክ እንዴ? ህዝቡ አንተ አትመቸኝም ቆለጣም ነክ በቃ የተመቸን አዶናይ ነው ካለ አዶናይን ይወደዱ። አንተ ምን አንዘለዘለ ቆለጥን አውጥተ በዚህ እድሜክ? ዛሬ እግዚአብሔርን አይታችሁታል። በቃ የሆነ በቃ ውስጡ የተሰሙኝ ፐርፊውም ለመንሱር ብዬ ተቀብቷል። አልወደውም እኮ በቃ ረበሸኝ፣ ማርያም ረበሸኝ። ሽታው መጥፋት አለበት። ቆለጣ በዛሽ ስሙ ነው ውዶቼ። ይቅርታ አም ሶሪ ጋይስ። አይኖ ባህላችሁ ወጋችን አይፈቅድም፣ ግን ስሙ ነው። አም ሶሪ ይቅርታ። አይኖ የቤተክርስቲያን እምነት ተከታይ ያላችሁ መስጊድ የምትሄዱ ምናምን ይቅርታ፣ ሃይማኖተኞች አላችሁ። አም ሶሪ ጋይስ። ቆለጣ ያበዛው ስሙ ነው ማለት ምን ሌላ ምን ላድርግ? ይቅርታ። አይኖ ይቅርታ። ችግር እኮ ነው ሃይማኖተኞች ምናምን ሲኖር ይቅርታ። ናሁም እሺ፣ ናሁም ጋር እንሂድ። ናሁምዬንም እኮ መብረጥ አልቻልኩም እኮ ወዶቼ። አብረን የምንጫወት አብረን የምናድር አብረን የምንውል አብረን የምንደዋወልን ሰው እኮ መብረጥ አልቻልኩም። በእናንተ ምክንያት አልቻልኩም እኮ። አሁን ናሁም ጓደኛዬ ነው በአሁን ሰዓት ባለ ነው። ለነገን አላውቅም። መምረጥ አልቻልኩም። እሱንም እኮ እሱን ከመረጥኩ ደግሞ ሌላውን